ሴቶች ለፍቅርና ለትዳር የሚመርጡት ወንድ ለምንድን ነው የሚለያየው? አስተውላችሁ ወይም ደግሞ ገጥሟችሁ ሊሆን ይችላል። አንዳንድ ሴቶች አሉ ለትዳር የሚመርጡት ወንድ ሌላ፣ ለፍቅር ግንኙነት የሚመርጡት ወንድ ደግሞ ሌላ የሆነ። አንዳንዴ እንደውም በጣም ተቃራኒ የሆኑ ሰዎች ይሆናሉ። ዛሬ እኔ እህትህ በዚህ ቪዲዮ ፍቅረኛ እንጂ ሚስት የማትሆንህን ሴት የምትለይበትን መንገድ እነግርሃለሁ። ግን ደግሞ ሚስጥር ነው፣ አደራ በእኛ መሀል ይቅርሽ። ሚስጥሩን ለመስማት ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ እስከ መጨረሻው መከታተል ነው። አብራችሁን ቆዩ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት በዚህ የዩቲዩብ ቻናል የኛን የሴቶች ባህሪ በይበልጥም ደግሞ ሚስጥሮቻችንን ያመጣው ዝርግፍ አድርጌ የምነግራችሁ ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የኔ ውድ ቤተሰቦችም የምትሰሙት ብዙ ሚስጥር አለ እና ደግሞ ወዶቼ ቪፒኤን አብርታችሁ ይልኝ። ከመጀመራችን በፊት ደግሞ ለሌሎች ለብዙ ወንድሞቻችን ቪዲዮ እንዲደርስ ላይክ አድርጉት። እሺ አሁን ወደ ዋናው ነጥብ መግባት እንችላለን። አስተውላችሁ ሊሆን ይችላል ብዙ ሴቶች ለፍቅር ግንኙነት የሚመርጡት ወንድ አለ፣ ከዛ ደግሞ አገቡ ተብሎ የምትሰሙት ወይም ደግሞ የምታዩት ወንድ አለ። ቶታሊ ተቃራኒ የሆኑ ወንዶች ናቸው አብዛኛውን ጊዜ ማለት ነው። ስለዚህ ይህንን ካወቅ ለትዳር ሳይሆን ለፍቅር ግንኙነት ብቻ የምትመርጥ ሴት ምን አይነት ናት የሚለውን ነገር ማወቅ በጣም አስፈላጊ ነው። የመጀመሪያው ነገር እንግዲህ ለጊዜያዊ ወይም ደግሞ ለፍቅር ግንኙነት ብቻ የምትመርጥ ሴት የምታደርገው ነገር ምንድነው? ሮማንስ ትወዳለች። በቃ አለ አይደለ አብሮ ጊዜ ማሳለፍ፣ መዝናናቱ እሱ የበለጠ ያስደስታታል። ኃላፊነት ወደ መውሰድ ሲመጣ ብዙ አትፈልግም፣ ትሸሻለች፣ ኃላፊነት ትሸሻለች። ምንድነው እሷ ጋር ያለው ነገር በቃ መዝናናት፣ ፈታ ማለት፣ ዛሬን መኖር፣ ዛሬ ያለውን ነገር ኢንጆይ አድርጎ ማሳለፍ፣ በቃ እዚህ ላይ ብቻ ነው የምትሆነው። ብዙ ጊዜ እኛ ሴቶች እንኳን እንደዚህ አይነት ካራክተር የለንም። በቃ ገና የምንቀርበውን ወንድ ራሱ እስከ ትዳር ድረስ ነው የምናስበው፣ ያን ያህል አርቀን ነው የምናየው። ግን ለጊዜው ለፍቅር ግንኙነት ላይ ብቻ የምታስብ ሴት፣ ሚስት የማትሆን ሴት አሁንን ብቻ ነው የምታስበው። ጀስት በቃ ፈታ ማለት፣ ዘና ማለት፣ መብላት፣ መጠጣት፣ አዳዲስ ቦታዎች መሄድ፣ በቃ ይሄ ነው ለሷ ህይወት ማለት ይሄ ነው። ካንተ ጋር ያለት ህይወት ይሄ ብቻ ነው ማለት ነው። ይሄ ዲፕ የሆነ ኮኔክሽን፣ አንተን የበለጠ ማወቅ፣ አንተን መረዳት፣ በቃ እነዚህ ነገሮች እሷ ጋር ቦታ የላቸውም። ፍቅር ማለት የፍቅር ግንኙነት ማለት በቃ ፈታ ማለት ብቻ ነው ለሷ ማለት ነው። ኃላፊነት ላይ ሲመጣ ምን ላይ ሲመጣ የለችም፣ እሷን አታገኛትም። በቃ ፈታ የማለቱ ነገር ላይ ብቻ ናት ማለት ነው። ሁለተኛ ላይ ሲመጣ ጓደኞቿን፣ ቤተሰቦቿን አታስተዋውቅህም። ያንተንም ደግሞ ለማወቅ ብዙ ጥረት አታደርግም። እውነት ለመናገር ይሄ የሚሆንበት የራሱ ጊዜው አለው። ሪሌሽንሺፑ በጣም ሲሪየስ እየሆነ ሲመጣ፣ ከፍ እያለ ሲመጣ በጊዜው ነው የሚሆነው ጓደኛም ቤተሰብን ማስተዋወቅ የሚባለው ደረጃ ማለት ነው። ግን እንደዚህ አይነት ካራክተር ያየህባት ሴት አንደኛ ላይ ነግሬያቸዋለሁ፣ ጀስት ፈታ ብቻ የሆነች፣ ከዛ ደግሞ በዙሪያ ያሉ ይሄ አለ አይደለ እንደ ቁም ነገር ወስዳ አንተን ለማንም ካላስተዋወቀች፣ በአንተ ሳይድም ደግሞ የማወቅ ፍላጎት ከሌላት፣ ተረድታችሁኛል? ብታቅ እንኳን በዙሪያ ያሉ ሰዎችን ብታቅ እንኳን ልክ እንደሷ የሆኑ ጀስት ፈታ ብቻ ማለትን የሚያስቡ እንደ ትልቅ እንደ ቁም ነገር የማይወስዱት የፍቅር ግንኙነቱን እንደ ቁም ነገር የማይወስዱት አይነት ሰዎች ብቻ ካስተዋወቀች ትንሽ ከባድ ነው ማለት ነው። በቃ ቀልድ ላይ ናት እሷ፣ ጊዜ ማሳለፍ ላይ ናት ማለት ነው። አታገባህም። የምታገባው ወንድ ሌላ አይነት ወንድ ነው እንጂ አንተን አይደለም ማለት ነው። እንደዚህ አይነት ነገሮች አሉ። እንግዲህ እውነታውን ነው የምነግራችሁ፣ እኔ ሚስጥር ነው ማወጣው። ራስህን እንድትጠብቅ ነው፣ ራስህን እንድትመለከት ነው። ከምን አይነት ሰው ጋር ነው ያለሁት ብለህ ትክክለኛ ወደሆነ መንገድ የሚያስኬደኝ ሰው ነው ወይስ አይደለም ብለህ ራስህን ዞር ብለህ እንድታይ እንድትመለከት ነው ዛሬ ይህን ቪዲዮ የሰራሁት። ስለዚህ በቃ ከማንም ጋር ካላስተዋወቀች እንዳልኩት ይሄ ጊዜ ያለው ዛሬ ተዋውቃችሁ ወይ በአንድ ወሩ ጓደኛ አላስተዋወቅሽኝም እና እንደዚህ ወይ ቤተሰብ አይደለም። በቃ ታያለህ፣ ካራክተሯን ታያለህ። በጣም ፈታ ብቻ የምታበዛ፣ አንተን ለማወቅ ማትሞክር፣ ስለራሷም ብዙ እንትን ማትልህ ሆና ከዛ ደግሞ ይሄ ከተጨመረበት ቀጥሎ ከምነግርህ ጋርም አንድ ላይ አድርገህ ቀልድ ላይ ወይም ደግሞ የፍቅር ግንኙነት የሚባለውን ጊዜ ብቻ ለማሳለፍ ካንተ ጋር እንደሆነች ማረጋገጥ ትችላለህ። በነገራችን ላይ ይሄን ስላችሁ ግን የፍቅር ግንኙነት ቀልድ ብቻ ነው ማለት አይደለም። በቃ አለ አይደለ ለሷ ወደፊትን የማታስብ መሆኗን ነው ለመግለጽ የፈለኩት። ወደፊትን የማታስብ ካንተ ጋር ማለት ነው። ካንተ ጋር ወደፊት ትዳር የሚባለውን ነገር እንደ ባል ራሷንም ደግሞ እንደሚስት አድርጋ እንደማታስብ ነው ልነግርህ የፈለኩት እንጂ የፍቅር ግንኙነት እኮ ሲሪየስ የሆነ ቦታ ነው አይደል? ሲሪየስ የሆነ ነገር ነው አይደለ? ግን ያንን እንደ ቀልድ አድርጋ የምታይ መሆኗን። የፍቅር ግንኙነት እኮ አድጎ ወደ ትዳር ነው አይደለ? ለትዳር እኮ መንደርደሪያ ነው፣ መተዋወቂያ ነው አይደለ? የእጮኝነት ጊዜ ነው አይደለ? ያንን ጊዜ በደንብ አድርጋችሁ ካልተጠቀማችሁበት ትንሽ ዋጋ ያስከፍላል። እነዚህን ነገሮች በዛ ጊዜ ላይ መለየት
ካልቻልክ በኋላ ላይ አገባታለሁ ሚስቴ ትሆነኛለች ያልካት ሴት አንተን ትታ ሌላ ባል ያለችውን ደግሞ ልታገባ ትችላለች ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ ነው። ቀልድ አይደለም የፍቅር ግንኙነት። እሷ ግን እንደ ቀልድ የምታየው ለማለት ፈልጌ ነው። ሶስተኛ ብዙ ጊዜ እኛ እያለች ስለወደፊት ፕላን አታረግም ሴት ልጅ። ብዙ ጊዜ ይህንን በማድረግ ነው የምትታወቀው። እኛ ትላለች አብራታ አንድ አድርጋ ማለት ነው። አንተና እሷን አንድ አድርጋ እኛ ብላ ታወራለች እና ስለወደፊት ደጋግማ ፕላን ታደርጋለች። አንተም ደግሞ ዛሬ ላይ በምትሰራው ነገር ሰፖርት ታደርጋለች። ይህን የምታደርገው ነገ የኛ ነው ብላ ስለምታስብም ጭምር ነው። አንደኛ ስለምትወድ፣ ሁለተኛ ደግሞ ነገ በቃ ይሄ ነገር ቢሆን ይሄ ነገር ቢሳካ ዛሬ አንድ ብለን የጀመርነው ነገ የኛው ነው እኛንን የምንጠቀምበት ብላ ከማሰብ ነው። ነገም አብረን እንሆናለን የሚለው ነገር ሀሳቧ ውስጥ ስላለ ማለት ነው። ግን ያን ማታደርግ እኛ ብላ ማትጠራ አንተና እሷን እንደ አንድ ቲም፣ ከዛም ሲያልፍ ደግሞ ከመጥራት ባለፈ ደግሞ ማታግዝ አንተ ዛሬ ላይ በምታደርገው ነገር ምንም ማታግዝ። እሷም የራሷ መንገድ ትሄዳለች፣ አንተም የራስን መንገድ ትሄዳለች። ከዛ ትመጡና እወድሃለሁ እወድሻለሁ ትባባላላችሁ። እንደዛ አይሆንም። በቃ ወደ ትዳር አያድግም። እውነቱን የምነግራችሁ ይሄ ሪሌሽንሺፕ ማለት ነው። ወደ ትዳር እንዲያድግ ከፈለጋችሁ ሁለታችሁም ሰፖርት መደራረግ አለባችሁ። አንዳችሁ ሌላኛችሁ ማገዝ አለባችሁ። በጋራ ተጋግዛችሁ ወደ አንድ እያጠበባችሁ ትመጣላችሁ ማለት ነው ወደ ትዳር። አንተም የራስህን ስራ ትሰራለች፣ እሷም የራሷን ስራ ትሰራለች። ግን ማውራት፣ መነጋገር፣ መመካከር፣ መተጋገዝ ያስፈልጋል። ያ ከሌለ ጀስት ተገናኝቶ ብቻ ፈታ ማለት ከሆነ ያው ጊዜያዊ ነው። አራተኛ ቃል ብቻ ከሆነች በቃ በቃሏ ብዙ ነገር ትልሃለች፣ ትደልልሃለች፣ እንደምትወድ በቃ ብዙ ነገር ካንተ ጋር እንደምታስብ ምናምን በቃሏ ማለት ነው። ወደ ተግባር ሲመጣ ግን የለችም። በቃ ቢዚ ነኝ ነው ወይ ጊዜ አትሰጥህም አለ አይደለ? እንዳልኩት ሲሪየስ ነገሮችን ለማውራት ዲፕ የሆኑ ነገሮችን ጥልቀት ያላቸው ነገሮች ለመተዋወቅ ብዙም ፍላጎት የላትም። ግን በቃሏ ትልሃለች። በቃ ቃሏና የምታደርጋቸው ነገሮች ተግባሯ ጭራሽ የማይገናኝ ከሆነ ይህም ለፍቅር ግንኙነት ብቻ እዛች ጋር ጊዜ ለማሳለፍ ፈታ ለማለት ብቻ እንደፈለገች የምታውቅበት መንገድ ነው። እንደነገርኳችሁ የትዳር ጉዞ የሚገነባው ጥልቅ በሆነ የፍቅር ግንኙነት ነው። እርስ በርስ መተዋወቅ፣ በደንብ መግባባት፣ ኢሞሽናል የሆነ ኮኔክሽንን በመፍጠር ነው። እሷ ግን ከላይ የምታደባብስ ዝም ብላ በቃሏ ብዙ ነገር ታወራሃለች፣ ብዙ ነገር ትልሃለች፣ ግን ተግባር ላይ የለችበትም። አምስተኛ አንተ ራሱ እንደዛ ከተሰማህ አንዳንድ ጊዜ ከሰዎች ጋር ሆነን የሆነ የሚሰማን ስሜት አለ። በሚያደርጉት ነገር በሚያሳዩን ነገር የሆነ ይሰማናል። በቃ እች ልጅ ብዙም አይደለችም፣ በቃ ለጊዜው ነው ያስታውቃል ብዙ ነገሯ የሚል ስሜት ከተሰማህ አንዳንድ ጊዜ እኮ ከብዙ ነገሮች በላይ የሚሰማንን ስሜት ቅድሚያ ብንሰጥ እውነቱን ይነግረናል። በተለይም ደግሞ ሕሊናችን አመዛዝኖ ይነግረናል። በቃ ብዙ ነገሮችን አመዛዝኖ ይነግረናል። ግን አንዳንድ ጊዜ ያንን ነገር መስማት አንፈልግም፣ ያንን ነገር መከተል አንፈልግም አይደለ? ግን የሚሰማ ከሆነ እንደዛ ይች ልጅ ለጊዜው ነው የፈለገችኝ አይነት ስሜት ከተሰማህ፣ እኔ ጋር ያለችው ጀስት ዝም ብላ ነው አይነት ስሜት ከተሰማ፣ ውስጣችን የሚሰማን ስሜት እኮ አለ አይደለ? በቃ ዲፕ የሆነ ፍቅር ካንተ ጋር እንደሌላት ጀስት ስታያት እንዲሁ ብትሄድም ብትመጣም ካንተ ጋር ያላት ነገር ቢቋረጥ ባይቀጥል ህይወቷ ላይ ምንም አዲስ ነገር የሚፈጠር አይነት ስሜት ከተሰማ ከባድ ነው፣ ትንሽ አስቸጋሪ ነው። ምክንያቱም ለፍቅር ግንኙነት ብቻ ወይም ደግሞ አብሮ ጊዜ ለማሳለፍ ብቻ እንደፈለገች የሚያረጋግጥ ምልክት ስለሆነ ማለት ነው። ስለዚህ እነዚህ ነገሮች ካየ መጠንቀቅ ይኖርብሃል። በቃ ለትዳር ወይም ደግሞ ሲሪየስ ለሆነ ነገር እንዳልፈለገች ይልቁኑ ዛሬ ጊዜ ለማሳለፍ ምክንያቱ ይለያያል። በነገራችን ላይ የሁሉም ሰው ምክንያት እንደዚህ የሚያደርግበት ይለያያል። ግን ዞሮ ምክንያቷ ምንም ሆነ ምን ለአንተ የሚጠቅምህ ለቁም ነገር ወይም ደግሞ ለትዳር ለባልነት እንዳልፈለገች ይልቁኑ ጀስት ዝም ብሎ አብሮ ጊዜ ለማሳለፍ እንደፈለገች የምታውቅበት መንገድ ነው። እንደውም ብዙ ጊዜ ምን ይባላል መሰላችሁ? የፍቅር ግንኙነት ላይ በቃ ሴት ልጅ የምትመርጠው ፈታ የሚያረጋትን፣ የሚያስቃትን፣ የሚያዝናናትን ምናምን ነው። ትዳር ላይ ሲመጣ ግን ኃላፊነት የሚወስድ ስራ በደንብ የሚሰራ ገንዘብ መያዝ የሚችል ነው የምትመርጠው ይባላል። ሁለቱ በጣም ተቃራኒ የሆኑ ሰዎች ናቸው። እዛ ጋር ያለው በቃ ጀስት ቀልድ ብቻ ነው፣ ፈታ ብቻ ነው። እዚህ ጋር ያለው ደግሞ ሲሪየስ ነው። እንደዚህ አይነት ነገሮች ይወራሉ። ፕራክቲካሊም በትክክልም እኔ ራሴ በቅርቤ በጣም ብዙ ሰዎች ላይ ያየሁትና የደረሰ የሚሆን ነገር ነው። እና በተቻለ መጠን አንተ ምንድን ነው ማድረግ ያለብህ? ሁሉን ነገር ባላንስ የማድረግ ነገር ጥሩ ነው። ቀልድም ሲበዛ ጥሩ አይደለም። በቃ ጀስት ፍቅረኛ ነው እንጂ እሱ ባል አይሆንም ትባላለህ ማለት ነው። ያኛውም ነገር ደግሞ ሃርድ ወርከርነቱ ምናምንም ሲበዛ ደግሞ ጀስት ፍቅር ግንኙነት ላይ የምታሳልፉት ጊዜን ትንሽ አፌክት ያደርገዋል። በተቻለ መጠን ባላንስ ማድረግ ያስፈልጋል። የስራ ህይወት አለ፣ የገንዘብ ህይወት ይኖርሃል፣ የፍቅር ግንኙነት አለ። እነዚህ ነገሮች ባላንስ አድርጎ ማስኬድ ካንተ ይጠበቃል። እኔ ብዙ ቪዲዮቼ ላይ እነግራችኋለሁ አይደለ? ጠንካራ ሰራተኛ መሆን፣ አላማ መኖር የሚባሉ ነገሮች ፕሪፈር
እንደሚያስደርጓችሁ እንደሚያስመርጧችሁ ነግራችኋለሁ። ግን አንዳንድ ጊዜ ደግሞ እንዲህ አይነት ነገር ይገጥማል። በቃ አንዳንድ ሴቶች የፍቅር ግንኙነት ላይ ፈታ የሚያረጋቸውን ትዳር ላይ ሲገባ ደግሞ ኃላፊነት የሚወስድ አይነት ሰውን ይመርጣሉና አንተ በተቻለህ መጠን ባላንስ የማድረግ ነገር ቢኖር ፍቅረኛ ሆና ከዛ ደግሞ ወደ ትዳር አብራችሁ ማደግ ትችላላችሁ ማለት ነው። ይሄ ደግሞ ጥሩ የሆነ ሪኮመንድ የሚደረግ መንገድ ስለሆነ ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበረ። በእንደዚህ አይነት ሁኔታ ውስጥ ካለህ እንግዲህ ራስን መመልከትና ጥሩ ካልሆነ ትክክለኛ ካልሆነ መንገድ መውጣት ያስፈልጋል ማለት ነው። እንዴት አገኛችሁት? እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮን ወዳችሁት ላይክ ሳታደርጉ መውጣት አይቻልም። ሁላችሁም ቪዲዮን ላይክ አድርጉት። ሁልጊዜ እንደዚህ ምላችሁ በነገራችን ላይ ዩቲዩብ አልጎሪዝም ላይክ በተደረገ ቁጥር ለሌሎች ለብዙ ሰዎች ሪኮመንድ ስለሚያደርገው ነው እንዲያዩት ማለት ነው። ስለዚህ ሁልጊዜ እኔን ቪዲዮ ስታዩ ላይክ አድርጋችሁ ጀምሩት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። ቻው